ከሩቅ ዘመን በፊት ከታሪክ ማህደር ከወርቃማው ትውልድ ከእንቆቹ መንደር አንድ ጀግና ነበር የታጣለት ወደር። ዘመን ምን ቢነጉድ እሱም አልረሳው ሙስሊም ጫፍ እስከ ጫፍ ይኖራል ሲያወሳው። ያ ደማቅ ታሪኩ በሩቁ ያበራል ምስራቁም ምዕራቡም ስለሱ ያወራል። በዛ በውብ ገድሉ ይኖራል ሲዘከር ያ የኡማው ልዑል ሲዲቁ አቡበከር። ከኛ መሃል ባይኖር ባይወለድ ዳግም ያ ደማቅ አሻራው ምን ጊዜም አይዝግም። ያኔ ሐቅ አቀበት ሆኖ ለሁሉም እንግዳ በእውነታው ጣራ በእምነት ግድግዳ ውሸት ተቀብራለች ከሱ ስር ተማግዳ። በዳዕዋው ጅማሬ ገና በማለዳ ለምንም ሳይሳሳ እስላምን የረዳ ከሁሉም ከፍ ብሎ የሐቅ ባንዲራው ቢታይ ሰንደቁ ተሰይሟል እሱ ተብሎ ሲዲቁ። የአላህ መልእክተኛ የቅርብ ጓደኛ የሰሃቦች አውራ እሱ ነው አንደኛ። የዚህ ኡማ ምርጡ ከረሱል በኋላ አቡበከር እንጂ ከቶ አይደለም ሌላ። በተውሂድ ሰንሰለት ፍጹም በማይላላ በፍቅር ተሳስሮ ዋለ ባንድ ጥላ። የአብሮነት ቃሉን ጠብቆ መሐላ ከውዱ ነብይ ጋር ሳይል ወደ ኋላ። አይደለም ንብረቱን ነፍሱን አይሰስትም ከረሱላችን ጋር አይታጣም የትም። እስከዛኛው ዓለም ትስስሩ ልቋል በፊርደሱም ሀገር ጉርብትናው ዘልቋል። ኡሙ ረስላን